ነጅደል የማማን የደጋውን ክፍል ቀርነ ሸይጣን በዛ ይወጣል ብለዋል እሱ ደግሞ ወደዛው ነው የተወለደው ስለዚህ የሸይጣን ቀንድ የተባለው መሐመድ ኢብኑ አብዱል ወሃብ ነው ቀርነ ሸይጣን በዚህ በቅላል ሲሉ የማማ ነው ቢባል እንኳን የማማ ላይ ከመሐመድ ኢብኑ አብዱል ወሃብ በላይ ሱሐቦችን የገደለ ሱሐቦችን የተዋጋ ንቡዋን ዘዕም ያደረገ የተዋጋ ሙሰይሊመቱል ከዛብ ይሄንን ትርጓሜ ለሙሰይሊመቱል ከዛብ እንኳን ሰጥቷል አያቸው አረመኔነታቸው ከዛብ ቀጣፊውነታቸው መሐመድ ኢብኑ አብዱል ወሃብን ስለጠሉት ብቻ በዚህ ነው ይሄንን ያክል ማአት ያሸከሙት የታላቅ ካፊር ይሉታል መሐመድ ኢብኑ አብዱል ወሃብ ወልመልዑን የተረገመ على لسان المسلمين ሙስሊሞች ሁሉ የረገሙ የነብዩን ስም ብቻ ሲሰማ ያንቀጠቀጠው ነበር ይናደድ ነበር ሶላት ማውረድን ይጠላል ተመልከቱ አያችሁ እንግዲህ ይሄ ነው የሚሰማው ሰው እንደዚህ ናቸው ሲል የሚሰማ ሰው ይታዘባቸዋል እዛው እናንተ ጋር ማለት ነው ከአዛም በኋላ አላሁመ ሰሊ ዐላ ሙሐመድ ብሎ የሚጮኸውን በእናቱ ዝሙት እንደመስራት ይቆጥረዋል ነብይንም ይያል እንደውም ትንሽ ሹክ ይላል ከሜዳ ያነሱ የሚያወሩት ወሬ ዝም ብሎ ተረተረት ማለት ነው ዝም ብሎ መለጠፍ አንስቶ መጫን ላ ኢላሃ ኢላላህ ለራሱ አይወዷትም دعوة وهابية አሏቸው ምን አሏቸው ወሃቢዮችን ወሃቢያ አሏቸው ወሃቢያ የሚባል የለም ጭራሽ እዚህ ላይ አንድ የሚሉት ነገር አለ ልንገራችሁ እንዲህ ብለው የተናገሩት አለ يتهمون بالمجرم القاتل والكافر كافر ይሉታል መሐመድ ኢብኑ አብዱል ወሃብ والملعون يترجم على لسان المسلمين ሙስሊሞች ሁሉ የረገሙ وانه كان يغتاظ من مجرد ذكر اسم النبي صلى الله عليه وسلم የነብዩን ስም ብቻ ሲሰማ ያንቀጠቀጠው ነበር ይናደድ ነበር መሐመድ ኢብኑ አብዱል ወሃብ ነው የነብዩ ስም እንደው ስለተነሳ ስማቸው ስለተነሳ ብቻ ይሄናሉ ባትልም ነብዩ መሐመድ ስትል ያንቀጠቀጠዋል ይጠላቸዋል ወይከረው ሶላት አለይ ሶላት ማውረድን ይጠላል ተመልከቱ አያችሁ እንግዲህ ይሄ ነው የሚሰማው ሰው እንደዚህ ናቸው ሲል የሚሰማ ሰው ይታዘባቸዋል እዛው እናንተ ጋር ማለት ነው ويعتبر الذي يجهر بالصلاه عليه عقب الاذان مثل الذي يزني بامه ከአዛም በኋላ አላሁመ ሰሊ ዐላ ሙሐመድ ብሎ የሚጮኸውን በእናቱ ዝሙት እንደመስራት ይቆጥረዋል እነሱ መጀመሪያ ከአዛም በኋላ ያለው ምንድነው ቢድዓ ነው አዲስ ያመጡትን ነገር ይሄ ቢድዓ ነው ተው ሲላቸው ቢድዓ ነገር ደግሞ አስቀያሚ ቢድዓዎች አዳዲስ ፈጠራዎች እዲል ላይ የተለጠፉ እንትኖች ደግሞ ከሌላው ከሐራም በላይ ናቸው አይደል እንዴ አልቢድዓቱ አሐቡ ኢለ ሸይጣን ምን አልማዕሲያ ከወንጀል የበለጠ ቢድዓን ይወዳል ሰዎችን ለማጥመም መቻዋልና እነሱ ይችን ካልኩሌት አድርገው አገጣጥመው ነብዩ ላይ ሶላት አለ ነብይ ማውረድ በእናዝሙ ከመስራት የበለጠ ነው ብለዋል ወሃቢዎች ይችላሉ አዑዙ ቢላህ وانه دجال ነው ይላሉ መሐመድ ኢብኑ አብዱል ወሃብ ደጃል ነው አሉ وقاتل العلماء علماء يقتل ነው አሉ بل وانه كان يعرض يلمح للبعض بدع والنبوه نبيين ይያል እንደውም ትንሽ ሹክ ይላል وانه كان على علاقه وطيده بالجاسوس البريطاني ሀንፈር በሚባል ጃሱስ እንግሊዛዊ ሰላይ ይገናኝ ነበር ሀንፈር የሚባል ተመልከቱ እዚህ ላይ ቃዒዳቸውን ልንገራችሁ ሀንፈር የሚባለው ጋር ይገናኝ ነበር ነገር ግን መናሉል ሁዳ የሚባለው መጽሔታቸው ላይ اذا قيل للاحباش ለአህባሾች እንዲህ ሲባሉ ان الارض كرويه ምድር እንደ ኳስ ከረውያናት ይባላል እንትና ጥቅልናት ይባላል እንዴት ነው ብለው ሲጠየቁ የመለሱት መልስ አለ መጽሔታቸው ላይ بدليل على الناس خرجوا منها ሰዎች ወጥተው ወደ ጠፍር ወጥተው ወልተቀጡ لها صوره ምስሏን ቀርጸዋታል ወደ ጠፍር ወጥተው ቀርጸዋት ኳስ ነው የምትመስለው እንዴት ነው لها ያው صوره አሏት ሰውራዋታል ሲሏት ምንና قالوا هذه اخبار مصدرها كفار ይሄኮ ዜና ነው መስደሯ ምንድነው ኩፋሮች ናቸው አውሩት ወለ خبر من الكافر غير مقبول ተመልከቱ እዛ ላይ ይሄንን አሉ اما خبر جاسوس كافر ነው فهذا سند متصل عنده والله በጣም ይገርማል ሐንፈር ጋር ያዋገናኝ ከየት ይዘው ከራሱ ከሐንፈር ይዘው እንግዲህ ከማን በዚህኛው ጊዜ ሊቀበሉ
በሌላው ጊዜ ግን ካፊርን አይቀበሉም። ዋህብያን የመታላቸው ሁሉ ሐቅ ላይ ነው ያለው የሚናገረው ሰነዱ ሙተሲል ነው። ሌላ ላይ ከሆነ ግን የካፊር ንግግር ተቀባይነት የለውም። ተመልከቱ የሚሰሩት ስራ ደግሞ እንዲህ ይላል ምን አሉ ቃሉ አሉ ወሰነሩ ለኩም እንንገራችሁ ማይተዳወለሁ ሙስሊሙን ሂንድ የሙሐመድ ኢብኑ አብዱልዋሃብን አስቀያሚ ነገር ምን አሉ ወሄ انه اصيب مره የሆነ ጊዜ አመመ ሙሐመድ ኢብኑ አብዱልዋሃብ ቢመረዲል በዋሲር ክንታሮት ያዘውና አሉ فادخل العصا في دبوره ዘንጊቱን አነሳና መቀመጫው ውስጥ አስገባና አሻሸ በልቶት ማለት ነው በዋሲር ያን አደረገና ፈርታህ አለ ረፍት አገኘ አከከና فقال عصاي هذه خير من محمد ይቺኔ ዘንግ እኮ ከመሐመድ ትበልጣለች አላቸው ለምን ጠቅማኛለች አካልኛለች መሐመድ አላከከልኝ ወላሂ ነው የሚዋሹት የማጣት ማለት ነው እንግዲህ ከሜዳ እያነሱ የሚያወሩት ወሬ እኮ ዝም ብሎ ተረተረት ማለት ነው ዝም ብሎ መለጠፍ አንስቶ መጫን ይሄ ነው ይሄ እንደዚህ አይነት ነገር አለ لذلك فإن أهل الهند مبتلع العصا ያው የዘንግ ማዋጫው ማከል ምናምን የሚባል ነገር ቦታ አለ ከመሐመድ ኢብኑ አብዱልዋሃብ የተያዘ ነው በሱ ምክንያት የተጠራች ናት ማሊባር የሚባለው ቦታ ላይ ይሄን የሚባል ቦታ አለ በዛ ተጠርቶ ነው ይሉና ይወስዳል ይሄንን ምናቸው ላይ መናሩል ሁዳ የሚባለው መጽሔታቸው ላይ አስፈረውታል በዚህ መናሩል ሁዳ የሚባለው እዛ አስፈረውታል እንደዚህ አይነት ቅጥፈት ይቀጥፋሉ ዝም ብለው አንስተው ማለት ነው የመንደር ወሬ እንድታወራለህ ዝም ብሎ አንስቶ መሐመድ ኢብኑ አብዱልዋሃብ እኮ እንደዛ አለ እንዴት መሐመድን እንደው ባገኘኋቸው አለቃቸው ማፍንጫቸውን እላቸው ነበር አለ ብለህ በጥላቻ ብታወራ አለቀ ይሄ መጽሐፋቸው ላይ ያሰፍሩታል ኪታባቸው ላይ ይጽፉታል የጀዝባውን የብዱን ምኑን ወሬ ብቻ መሐመድ ኢብኑ አብዱልዋሃብን የሚጠላ ይኖርላቸው ይሄ ነው እንጂ መሐመድ ኢብኑ አብዱልዋሃብን ያ አላህ ላ ኢላሃ ኢላላህ ያሁን ተራሰው ቁራሱ አይሰማም ተራሰው አያውቅም እንትን አይልም ይሄ እንደው ሞኝ ቃሚ ካልሆነ በስተቀር እንጂ ይሄንን እንዴት ይላል ሰለላሁ ዐለይሂ ወሰለም ሲሉ እየሰማናቸው የቁሉ ነብዩ ሰለላሁ ዐለይሂ ወሰለም اللهم صل على محمد وعلى ال محمد እያሉ እየሰማናቸው ወር እንዴት ይባላል ብሎ የሚወስድ ብዙ አለ የሚማር አለ ብዙ ቃሚ ግን ስለሚጠላ ውሸት መሆኑን እያወቀ ይደመራል ከነሱ ጋር ውሸት መሆኑን እያወቀ ስለሚጠላ ብቻ እንደውም እንደሃለ የዝዑም አን الوهابيين لشدة كراهتهم للنبي صلى الله عليه وسلم ነብዩን በጣም ስለሚጠሏቸው አለ يكتبون في كتبهم صلعان የሚለውን ይጽፋሉ صلعان ሰለላሁ ዐለይሂ ወሰለም ለማለት አጥቷቸው አብሪቬሽኑን ይጽፋሉ ሰለላሁ ከሚለው ሷዱን ይጽፋሉ አላህ ከሚለው ላሙን አለይሂ ከሚለው አ ወሰለም ከሚለው ደግሞ ሚም صلعان ብለው ይጽፋሉ ባጭ ሰለላሁ ዐለይሂ ወሰለም ማለት አጥቷቸው حتى لا يصلوا عليه ነው ግዜ አጥሯቸው አይደለም ገጽ አጥሯቸው አይደለም የሚሉት የሚፈልጉልን ምንድነው ነብዩን ስለሚጠሏቸው የሚገርመው ይሄንን እንደ የጻፈ ካለ እሺ ሞልተህ ጻፈው እንበል በዋና ደረጃ ማለት ነው ነገር ግን وكأنه تجاهل أن هذا الاختصار موجود في كتب مشايخ النقشبندية የነቅሸበንዲያዎችን ኪታብ እንዳለ ብታገላብጠው ሶላም እያሉ ነው የሚጽፉት ግን እሱ ደግሞ ምንድነው ጦሪቃው ነቅሸበንዲያ ነቅሸበንዲያ مع ذلك እነሱ ኪታብ ላይ አለ ጣልተው ነው ብሎ ይተረጉምባቸዋል እንደዛ ከሆነ አሳጥሮ መጻፍ እንደው ቢያገኙ ማለት እኮ ነው መጀመሪያ ሰለላሁ ዐለይሂ ወሰለም ነው የሚጻፈው እንደው ቢያገኙት የጥላቻ ነው ለማለት የራሳቸው ራሳቸው ነቅሸበንዲያ ኪታብ ላይ في هامش مكتوبات السهرة هندي የሚባል አለ እሱ ላይ وهي رسالة الرحمن والحادثة في ذكر اسم الذات وتحقيق الرابطة የሚል አለ ገጽ 68 ላይ ብታዩ ሶላም እነዚህ በደንብ ተቀምጠዋል ያሉ ናቸው እንዲህ ብለውም ተናገሩ ደግሞ تحت عنوان احذروا الوهابية تتنققوا የሚባል ኪታብ ሪሳላ ጻፉና قال ان الوهابيين يكرهون حتى كلمة لا اله الا الله حتى كلمة لا اله الا الله ራሱ አይወዷትም ለምን ይዋጓታል እንዴት እንደ ወሂዱላህ ያለውን አይወዱም ለምን لا اله الا الله እያሉ ጀናዛ ይዘው ሲሄዱ ዝም በሉ ብለዋቸው لا اله الا الله መኪናው ላይ ማለት ነው ጀናዛ ይዘው ሲሄዱ لا اله الا الله እያሉ ዝም በሉ ብለዋቸዋል لا اله الا الله እንኳን አይወዱም አይደለም لا اله الا الله ይያለ لا اله الا الله ከጠላ ሰውየው እኮ ሙስሊም አይደለም لا اله الا الله ካለ እኮ ሰውየው አለቀለት ምን አለ لا اله الا الله ነው ትግላችን لا اله eلا الله ግን ያለ ቦታ ሶደቃ መብያ አታድርግ لا اله eلا الله እሱ ሶደቃ መብያ አንደራፈው እንትን ሊልበት ሊሞነችፍበት لا اله eلا الله እያልከ ቀብር ላይ አልተባለም ያልተባለው لا اله eلا الله ጀናዛ እየሸኘ ነብዩ አላሉ
እኛ ነብዩ አላሉበት ቦታ አትበል መብያ አታድርገው መጠጫ አታድርገው ነው እንጂ ላ ኢላሃ ኢላላህ ማ ዝከር በየማን ከለከለ እሽንት ቤት ብቻ አትዝከር እንጂ እየዘከርክ እስኪ ተንቀሳቀስ መጀመሪያ እየዘከርክ ላ ኢላሃ ኢላላህ እያልክ በውስጥ በቃ እየዘከርክ ተንቀሳቀስ ስራህን አረምም ስታርም ላ ኢላሃ ኢላላህ ስታርስም ላ ኢላሃ ኢላላህ ስታበራይም ላ ኢላሃ ኢላላህ እስኪ ዝከር ማን ከለከለ ይሄንን በማንኛውም ቦታ ላይ የከለከለ የለም ነገር ግን እንደ ኢባዳ አድርገው خصصው ሁኔታ ጊዜን አጋጣሚን ልክ ኢባዳ አድርገው ያደርጋል ለምን እንደዚህ ታደርጋላችሁ እናንተ ጀናዛ ስትከተሉ ነብዩ አለይሂ ሰላቱ ወሰለም ጀናዛ አልሸኝም እንዴ ነብዩ አለይሂ ሰላቱ ወሰለም ለምን እንደዚህ ታደርጋላችሁ የተባሉትን ላ ኢላሃ ኢላላህን ሳይቀር እኮ ይዋጓታል እነዚህ ወሃቢዮች ይሄንን ብለዋልና ነው ሌላ እንደው ምናገራት ይችን ነው እንደ በጣም ተቆጨኛለች እንደ ብዙ ጊዜ ሳነባት ማለት ነው ሲናገሩም ስሰማቸው ደግሞ በተደጋጋሚም ሰምቻለሁ በጣም የሚገርመው هل نجد اليمامة قرن الشيطان ምን ብለው ተናግረዋል መሐመድ ኢብኑ አብዱል ወሃብ ወደ ነጅድ ነው የወጣው ነጅድ ደግሞ በነጅድ በኩል ደግሞ የሸይጣን ቀንድ ይወጣል ብለዋል ያ የሸይጣን ቀንድ ማን ነው አሉ መሐመድ ኢብኑ አብዱል ወሃብ ነው የሸይጣን ቀንድ ብለዋል የሚገርመው እስኪ ይህንን دعو الأحباش وغيرهم ممن قطعت الدعوة الإصلاحية التي قام بها محمد بن عبد الوهاب يقوم ببتن ይህንን ጎዳና ለማቋረጥ የተለያዩ ኹራፋቶችንና የተለያዩ ጭኖቶችን ጭነዋል بأن النبي صلى الله عليه وسلم وصف نجد اليمامة الرياض مالتنا بأنها قرن الشيطان ብለዋታል እሱ ደግሞ ወደ ነጅድ በኩል ነው የተወለደው ወደ ሪያድ ማለት ነው ነጅድን የማማን የደጋውን ክፍል ቀርነ ሸይጣን በዛ ይወጣል ብለዋል እሱ ደግሞ ወደዛው ነው የተወለደው ስለዚህ የሸይጣን ቀንድ የተባለ መሐመድ ኢብኑ አብዱል ወሃብ ነው አሉ የሚገርመው ቀርነ ሸይጣን ሪያድ አይደለም ያሉት ነብዩ አለይሂ ሰላቱ ወሰለም የማማ ብለዋል ተናገሩ ወደ ሸርቅ በኩል ይወጣል የሸይጣን ቀንድ ብቅ ይላል አሉ ሸርቅ ነብዩ አለይሂ ሰላቱ ወሰለም መዲና ላይ ሆነው ሲናገሩ ነው መዲና ላይ ነው የተናገሩት ሰማይ መዲና ላይ ነው ቀርነ ሸይጣን ብለው የተናገሩት ይወጣል ወደ መስሪ ወደ ሸርቅ ያሳይ ለመዲና ሸርቅ ማን ነው ጥያቄያችን ለመዲና ሸርቅ ማን ነው قال رسول الله صلى الله عليه وسلم راس الكفر قبل المشرق ብለው ተናግረዋል የሽርክ አናቱ ወይንም ደግሞ ጭንቅላቱ ወደ ምስራቅ ክፍል ነው አሉ ምስራቅ ለመዲና ምስራቅ ማን ነው ይሄ اخرجه البخاري ومسلم ያለን وقال ابن عمر رحمه رضي الله تعالى سمعت رسول الله صلى الله عليه وسلم نبينا عليه الصلاة والسلام يشير بيده በእጃቸው ያመላከቱ ሲናገሩ ሰምቻለሁ نحو المشرق ወደ መሽሪቅ ክፍል እንደዚህ ያሳዩ ويقول ها ان الفتنه ها هنا ያው ፊትና በዛ አበኩል ነው አሉ ነብዩ አለይሂ ሰላቱ ወሰለም መዲና ላይ ሆኖ ሲያሳዩ ማለት ነው وقال سالم بن عبد الله بن عمر يا عبد الله بن عمر لسالم የሚባለው ልጃቸው እንዲህ አለ يا اهل العراق እናንተ የኢራቅ ሰዎች ሆይ አላቸው ما اسالكم عن الصغيره واركبكم للكبيره ስለትንንሹ ተፈላፋይ ምን እንዳደረጋችሁ ትልልቁን ደግሞ ፈጻሚ ምን እንዳደረጋችሁ ማንን ገሎ ነበር እዛ ማን ሁሰይን ተገሏል ከርበላ ላይ አይደል ኢራቅ ላይ ነው የተገደለው ይመጡና ሀጅ ላይ ሲጠይቋቸው ትንሽ ነገር ነው የሚጠይቁት ለምሳሌ ትንኝ በገል እንደው ደም ያለብኝ ወይ ሀጅ ላይ ችግር ይደርስብኛል ወይ ትንኝ በገል ዝምብ በገል የሚጠይቁን ነገር የነብዩን አለይሂ ሰላቱ ወሰለም የልጅ ሁሰይንን ገላቸው አሁን ስለ በዑባ ደም ትጠይቃላችሁ የሚገርም ነገር እኮ ለዚህም ምን አላቸው ማአስአለኩም ምን እንደ ጠያቂ ያደረጋቸው አኒ ሰጊራ ተቃጥሉን ሁሉ ጠያቂ ደግሞ እኮ ምትርቋለ ወአርከበኩም ለልከቢራ ትልልቅን ፈጻሚዎች ጧት ማታ ትልልቅ ወንጀል ሰሪዎች ግን ትንንሿ ትጎዳናላችሁ እያላችሁ ጠያቂ ምን እንዳደረጋችሁ ምን አበዛው ጥያቄያችሁ ትልልቅ ወንጀል እየፈጸማችሁ ትንንሹ ጋር የምትታገሉ አላቸው سمعت ابي يقول اباتين ሲል ሰምቻለሁ አባቴን አብዱላህ ኢብኑ ዑመር ማለት ነው سمعت رسول الله صلى الله عليه وسلم يقول ሳሊም ነው ልጃቸው ነብዩን መላእክተኛውን ሰምቻለሁ ان الفتنه تجيء منها هنا ፈተና ከዚህ በኩል ትመጣለች ብለዋል ወአማ አብየዲ نحو المشرق ወደ ምስራቅ በኩል እያመላከቱ ነብዩ ሲናገሩ ሰምቻለሁ ብሎ አባቴ ሲያወራ ሰምቻለሁ من حيث يطلع قرن الشيطان የሸይጣን ቀንድ በሚወጣበት በኩል አያችሁ እነማንን እያናገረው ሳሊም እነማንን እያናገረ ኢራቆችን እያናገረ
እንግዲህ ፊትና ወደዚህ ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰለም ብሎ አባቴ አብዱላህ ኢብኑ ዑመር ነግሮኛል። ቀርነ ሸይጣን የሸይጣን ሁለት ቀንድ ብቅ በሚልበት በኩል እያናገረ ያለው ለማን ነው? አህለል ኢራቅ። ስለዚህ